ሰላም ሰላም ውድ የቻናሌ ቤተሰቦች እንዴት ናችሁልኝ? እኔ ያለው እግዚአብሔር ይመስገን። ወደ ቻናሌ እንኳን በሰላም መጣችሁ እያልኩኝ ዛሬ በአዲስ ቪዲዮ ብቅ ብያለሁ። ምንድነው የዛሬ ቪዲዮአችን የሚሆነው ፕሌሊስት እንዴት ነው ክሬት የምናደርገው የሚለውን ቪዲዮአችንን ፕሌሊስት እንዴት እናስራለን፣ ያሰርነውንስ ቪዲዮ ደግሞ እንዴት ነው ከፕሌሊስት ማውጣት የሚቻለው የሚለውን በዛሬው ቪዲዮ አሳያችኋለሁ ማለት ነው። ለቻናሌ አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሆኑ። እንዲሁም ደግሞ ቪዲዮውን አይታችሁ እስከ መጨረሻው ከወደዳችሁት ሀሳብ አስተያየታችሁንና ላይክ ማድረጋችሁን እንዳትረሱ። ወደ ቪዲዮ በመቀጠል እዚህ ጋር ዩቲዩባችን ጋር እንገባለን። በዚህ መልኩ ወደ ቻናላችን እንገባለን። ምንድነው የምናደርገው? የምንፈልገውን ፕሌሊስት ማሰር ወይም ደግሞ ክሬት ማድረግ ይጠበቅብናል ማለት ነው። ሶ ምንድነው ይሄ ቪዲዮ ያለ አሁን ለምሳሌ ሎጎ አሰራር ብዬ የሰራሁትን ወይም ደግሞ አፕሎድ ያደረኩትን ከሆነ ማሰር የምፈልገው እዚህ ጋር ከሶስት ነጠብጣባ እንገባለን ማለት ነው። እዚህ ጋር ይችን የሶስት ነጠብጣባን እንነካለን። ከዛ እዚህ ጋር ምንድነው የሚለው እዚች ጋር ሴቭ ቱ ፕሌሊስት የምትለውን እንነካለን። በዚህ መልኩ ይመጣልናል ማለት ነው። እኔ እስካሁን ድረስ በዚህ ቻናሌ ፕሌሊስት አላሰርኩም። ሰው ምንድነው እዚህ ጋር ፕላስ ኒው ፕሌሊስት የሚለውን እንጨናታለን ማለት ነው። ከዚህ እንግዲህ ምንድነው የምናደርገው? እዚህ ጋር ታይትል እንጽፋለን በመጀመሪያ። ለምሳሌ እኔ ለእናንተ ለማሳየት ያህል እናንተ የፈለጋችሁትን የፕሌሊስት ታይትል ወይም ደግሞ ስም የሆነ ነገር መጻፍ ትችላላችሁ ማለት ነው። እኔ ማሂ ብዬ ልጻፍ ለመጀመሪያ ለእናንተ ለማሳየት ያህል። ዋናውና ማርሳት የሌለባችሁ ነገር ደግሞ እዚች ጋር የሶስት እችን ቀስቷ ምልክት ነክታችሁ ፕራይቬት የሚለውን ፐብሊክ ማድረግ አለባችሁ እንዳትረሱ። ብላችሁ እዚህ ጋር ይሄንን መርጣችሁ ፐብሊክ ማድረግ እንዳይረሳ። ምክንያቱም ፕራይቬት እንደሆነ ይሄንን ፐብሊክ ካላደረጋችሁት ፕሌሊስት ያሰራችሁት እንዳለ አይታይም ማለት ነው። ሶ ፐብሊክ እንመርጥና እዚህ ጋር ክሬት የሚለውን እንነካለን ማለት ነው። አሁን ፕሌሊስት ፈጥረናል ማለት ነው። ፕሌሊስት ፈጥረናል። አሁን በመቀጠል ምንድነው የምናደርገው? ልመለስና ገብቼ ላሳያችሁ እንዴትስ እዚህ ጋር ይሄኛውንም ቪዲዮ ወደ ፕሌሊስታችንን ልናስገባ ከሆነ የፈለግነው ይሄንንም ሶስት ነጠብጣቧን እንነካለን። አሁንም ሴቭ ቱ ፕሌሊስት የሚለውን እንነካለን። አሁን ቅድም የፈጠርነው ፕሌሊስት እዚህ ጋር መጥቶልናል ማለት ነው። ይሄው እንደምታዩት እዚህ ጋር መጥቶልናል። አሁን ምንድነው የምናደርገው? ይችን እናበራለታለን ማለት ነው። እናበራለታለን። አሁን እየታየ አይደለም ወይም ደግሞ የት ነው ፕሌሊስቱ የሚለውን ልውጣና ላሳያችሁ። ወደ ቻናሌ ልግባ። ከዛ አሁን ፕሌሊስታችንን መጥቶልናል ማለት ነው። እኔ አዲስ ስለሆነ ቻናሉ እስከዛሬ ፕሌሊስት አላሰርኩም ነበረ። በምታዩት መንገድ እዚህ ጋር መጥቶልኛል ማለት ነው። መጥቶልኛል። ስለዚህ ፕሌሊስት ያሰርነውን ገብተን እኔ ፕሌሊስት የሚለውን እንጫናለን። አሁን በዚህ መልኩ መጥቶልኛል። ማሂ ብዬ ክሬት ያደረኩት ፕሌሊስት ስንት ቪዲዮ ይዟል? 2 ቪዲዮ ስነኩት ቪዲዮ በዚህ መልኩ በፕሌሊስት ታስሮ ይመጣል ማለት ነው። ሶ ይሄን ፕሌሊስት ታዲያ እንዴት ነው የምናስወጣው? ወይም ደግሞ እዚህ ጋር ካያስገባነው ቪዲዮ ከፕሌሊስት ማውጣት ስንፈልግ እንዴት ነው የምናወጣው የሚለውን ደግሞ በቀላሉ ላሳያችሁ። ለምሳሌ ይሄን ቪዲዮ ከሆነ ማስወጣት የፈለኩት ሶስት ነጠብጣቧን እንነካለን። እዚህ ጋር ሶስት ነጠብጣቧን እንነካለን። ከዛ ምንድነው የምናደርገው?
አሁንም ድጋሚ ሴቭ ቱ ፕሌሊስት የሚለውን እንነካለን። ከነካም በኋላ በዚህ መልኩ ይመጣልን። እዚህ ጋር ቅድም አብርተናት የነበረችውን አሁን ማጥፋት ነው ማለት ነው። ማጥፋት ይችን አሁን ጠፍቷል። አሁንም ተመልሼ ላሳያችሁ። አሁን እዚህ ጋር ገብቼ ስናየው አንድ ብቻ ነው የሚሆነው ማለት ነው። አሁን ያንኛው አስወጥቼዋለሁ ማለት ነው። አያችሁት? በዚህ መልኩ ማሰርም መፍታትም ወይም ደግሞ ማስገባትም ማስወጣትም እንችላለን ማለት ነው ውዶችዬ። የዛሬው ቪዲዮ ይህን ይመስል ነበረ። እስካሁን እኔ ጋር ሆናችሁ ስለተከታተላችሁ በጣም አመሰግናለሁ። ቪዲዮውን ላይክ ማድረጋችሁ እንዳትረሱ። ወዳችኋለሁ።